ጳውሎስ ለጢሞቴዎስ እስር ቤት ሆነው ውጭ ላይ ላለው ለኤፌሶን መሪ ለሆነው ለጢሞቴዎስ ይህንን የወንጌል ተልእኮ እንዲያስቀጥል ይነግረዋል። ወንጌል ወይም ተልእኮ በማይመች ሁኔታ ወደሚመች አቅጣጫ የምንልከው ወይም ደግሞ እኛ ያለንበት ምንም ውስጥ ቢሆን፣ ለዚህ ነው ጳውሎስ እዚህ ምዕራፍ ላይ እኔ እንኳን ብታስር አለ የእግዚአብሔር ቃል አይታሰርም አለ። ስለዚህ ሰው የተሰጠውን ተልእኮ የተሰጠውን ግብ ድል ማድረስ የሚችለው የሚመጡትን ሁኔታዎችን ባለመስማት፣ ነገር ግን እሱ ጋር ያለውን ለሌሎች ለማድረስ በመትጋት ለሌሎች መዳኛ፣ ለሌሎች መትረፊያ። ጳውሎስ እስር ቤት ነው። ነገር ግን ውጭ ላይ ላለው ለኤፌሶን መሪ ለጢሞቴዎስ እንዲህ ብሎ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ወዳጄ ወንጌል ተልእኮ የሚፈጸመው በአንተ ችሎታና በእናንተ አቅም ሳይሆን ተልእኮ የሚፈጸመው በእግዚአብሔር ጸጋ ነው። በእግዚአብሔር ጸጋ ነው። ሰው በጸጋው ነው ሊበረታ የሚችለው፣ እንዲሁም ደግሞ ውስጡ ያለውን ተልእኮ መፈጸም የሚችለው። ጳውሎስ ሰዎቹን እንዲበረቱለት የሚፈልገው በያዙትና በሚመኩት ወይም ደግሞ እነሱ ጋር አለ ተብሎ በሚታሰብ ነገር ሳይሆን በወንጌል ወይም እነሱ በጸጋው እንዲበረቱ አጥብቆ ይነግራቸዋል። እናንተ በክርስቶስ ኢየሱስ ባለው ጸጋ ምን በል በርታ። በጸጋው በችሎታችን በኃይላችን በአቅማችን ሳይሆን በምናችን በጸጋው በርታ። ብዙ ሰዎች የመሰከሩለትን ይሄ ተልእኮ እኔ ጋር ደረሰ እንጂ ከእኔ በፊት ይህን ተልእኮ እኔ ጋር ለማድረስ ብዙ የመጣ ጉዳይ እያለ፣ ነገር ግን ይሄ ወንጌል ትላንትና ከአባቶቻችን አልፎ ዛሬ እኛ ጋር መጥቷል ይሏል። አንተ ከኛ ጋር መጥቷል። አዎ እንዲመጣ ግን ሲመጣ ብዙ ሰዎች ጠፍተውበታል። ብዙ ሰዎች አልቀውበታል። ብዙ ሰዎች በብዙ አይነት መገደልና በብዙ አይነት በመሰዋት ይሄ ወንጌል እኔ ጋር መጥቷል አለ። በክብደት ወይም ደግሞ ዋጋ በመክፈል የመጣን ተልእኮ በቀላል ነገር አላቀስቀሰው፣ በቀላል ነገር አላጠፋው። ለምን? ይሄ ተልእኮ እኔ ጋር መጥቷል። እኔ ጋር መጥቶ ደግሞ ተቀብሮ አይቀርም፣ ይቀጥላል። ወይኔ እናንተ ውስጥ ያለው ተልእኮ እግዚአብሔር በእናንተ ያስቀመጠው እንዲቀበር ሳይሆን እንዲቀጥል ነው። የሚገርመው አባቶቻችን ይዘው የመጡትን ወንጌል እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ ጋር ደርሷል። እነ ጴጥሮስ፣ እነ ዮሐንስ፣ እነ ጳውሎስ ደግሞ እኛ ጋር አድርሰውታል። እኛ ደግሞ ልናደርስላቸው የተገባ ትውልድ አለ። እኔ ዛሬ በጌታ በኢየሱስ ስም እጸልያለሁ። እናንተ ውስጥ ያለው ተልእኮ በኢየሱስ ስም አይዳፈንም፣ በኢየሱስ ስም አይበላም። ውስጣችሁ ያለውን ተልእኮ ይዛችሁ የምትፈጥኑበት፣ ይዛችሁ የምትሾኩሉበት አልቫዲያኖስ ብዙዎች ትተውት መጥተዋል። ብዙዎች ጥለውት መጥተዋል። ነገር ግን አሁን እኔ ጋር ደርሷል። እኔ ደግሞ ትላንትና፣ ለዚህ ነው ክርስትና ወይም የወንጌል ተልእኮ ቅብብሎሽ። ወንጌል ተልእኮ አንዱ ለአንዱ የሚሰጠው ካያችሁ፣ ይሄ የእንጨት ቅብብል ሩጫ ካያችሁ አንዱ ደክሞ ከሆነ ለበረታው ወይም ለደረሰው ደርሶ ይሰጠዋል፣ ያኛው ይሮጣል። ትላንትና አባቶቻችን ሮጠው ለነ ጳውሎስ ሰጥተው እነ ጳውሎስ ሮጠው አሁን እኛ ጋር ደርሷል። አንተ ይዘህ እየሮጥክ ነው ወይ? ስለዚህ ጳውሎስ ምን ይሏል? የመሰክሩ እኔ የሰማሁትን ሌሎችንም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጣል። ይህንን አደራ ሰጥ። ግን ለምን ሰዎች? ለታመኑ ሰዎች። ምን ለማይሉ? የተቀበሉትን ተልእኮ ለሚጠፋና ለሚያቀር ለዚህ ዓለም ነገር ለማይሸወዱ፣ ይህንን ተልእኮ ለሌሎች ማድረስ ለሚችሉ ለታመኑ ሰዎች አደራ ሰጥ። በጣም አስጠንቅቆ የሚነግረው ለታመኑ ሰዎች ነው። ምን ማለት ነው? የማይታመኑ አሉ። የሚታመኑ እንዳሉ ሁሉ የማይታመኑ አሉ። የተሰጣቸውን በሚገባ በመጠበቅና ለሌላው ለማድረስ የሚተጉ እንዳሉ ሁሉ የተሰጣቸውን ደግሞ ቀብረው የሚኖሩ አሉ። ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ የሚገርመኝ ቃል በጎ ወታደር ሆነ አብረኝ መከራን ተቀበል። ክርስትና በራሱ የሚገርም ነው። ታውቃላችሁ፣ የአገር ምርጫ ላይ
ሁሉም የአገረ መራጮች እንድትመርጯቸው መሬት እንሰራለን፣ ውሃ እናስገባለን በጣም የሚሏችሁ የእናንተን ልብ የሚሰርቅ ብዙ አይነት ቃላት ያወራል። ኢየሱስ ወደዚህ ወደ ክርስትና ህይወት እንድትመጡ ቤት ሰራልሃለሁ ብሎ አይደለም፣ መኪና እገዛላቸዋለሁ ብሎ አይደለም፣ ወይም የሚመችን ኑሮት ነው አይደለም። ኢየሱስ ወደዚህ ሲጠራችሁ ኑ መከራ ተቀበል። እንዴ ጳውሎስ ምን አይነት መንፈሱስ ቢሆን ነው እስር ቤት ሆኖ ውጭ ላለው ለጢሞቴዎስ ና አብረን መከራን ተቀበል? እንደ ኢየሱስ በጎ ወታደር ለምንድን ነው ኮት አድርጎ ኢየሱስን አምጥቶ የኢየሱስ በጎ ወታደርነት ፍቃዱን ሳይሆን የአብን ፍቃድ የፈጸመ ለተሰጠው ተልእኮ እስከ ሞት ድረስ የታዘዘ ከእሱ ታርጌቱና ሀሳቡ አላማውና አጀንዳው ተልእኮን ድል የማድረስ እንጂ እሱ ህይወት ላይ የሚመጣው ነገር ባለማሰብ፣ ነገር ግን ይህ ወንጌል ሊደርስ ለተገባው አላማ ሊያደርስ የሚሆን። ስለዚህ ወዳጄ ተልእኮ ይዛችኋል፣ ተልእኮ ይዛሃል። ስለዚህ ተልእኮ የያዙ ሰዎች ለምቾት አይኖሩ። እዚህ ጋር ማይክ ማለት አሪፍ ቅዳሜ ዛሬ ቀድሞ ምስ ማይክ ላጂ ይታንተላችሁ ማይክ ያሬድ እየሰማ ያሬድ ናት ያላችሁ እንዲህ ጌታ ኢየሱስ። እሺ እና ተልእኮ ለመፈጸም የሚነሱ ሰዎች ምቾታቸውን ሳይሆን የአብን ምቾት የሚኖሩ ናቸው። ኢየሱስ ለዚህ ነው እንደ ኢየሱስ በጎ ወታደር ሆነ ሲለው ኢየሱስ ምቾቱን ሳይሆን የአብን ምቾት፣ ፍቃዱን ሳይሆን የአብን ፍቃድ ለመፈጸም የሚኖር። ተልእኮና ምቾት አብሮ አይሄድም። ብዙ ሰዎች የሚገርማችሁ ምቾታቸው እንዲነካ አይፈልግም፣ ተልእኮ መልቀቅ አይፈልጉም። ወዳጄ ተልእኮ ለማፈጸም ምቾት መተው አለብን። ምቾት ይዘ ተልእኮ አይሆንም። ይመቸኝም ተልእኮንም ፈጽማ ተልእኮ ካለ ምቾት ተልእኮ ላይ ምቾት እንዳይሆን የሚያደርገው ዋናው ብዙ ሰዎች ተልእኮ ይበልጣል። አሁን እንዲህ ያለው እንደ ኢየሱስ በጎ ወታደር ኢየሱስ ለምኑ እስከ መስቀል ሞት ለተልእኮ የታዘዘ ነው። ለተሰጣችሁ ተልእኮ ምን ያህል ላይ ናችሁ ወዳጆቼ? ቼክ አድርጉ። እውነት እንደምናወራውን ሪል እንኖረዋለን? እውነት ለዚህ ተልእኮ እስከ ሞት የሚሄድ ነው ወይስ በተሰጠን መድረክና በተሰጠን እድሎች ላይ በመጠቀም የእግዚአብሔርን ታላቅነት መግለጥ ብቻ ነው? ወይስ በዚህ ጉዳይ እውነት እስከ ሞት ልንሄድ ነው? ለዚህ ተልእኮ እውነት እስከ ሞት ይኬዳል ወይስ ለኢየሱስ ሞታለሁ የሚለው ንግግር ስብከት ሆኖ ብቻ ቀርቷል? ለዚህ ነው እንደ ኢየሱስ በጎ ወታደር ሆኖ ና አብረኸኝ መከራን። እኔም ዛሬ እየጋበዝኩናችሁ ነው። ወደዚህ ተልእኮ ኑ፣ ወደዚህ መከራ ኑ፣ ወደዚህ መከራ ኑ፣ ወደዚህ። የሚገርም ጳውሎስ እንዴ ማስተባበያ አይሰጠውም እንዴ? ቆይ ቤተ ክርስቲያኗን እንድታስተዳድር፣ ቤተ ክርስቲያኗን እንድትመራ፣ ቤተ ክርስቲያኗን ትንሽ ሰዎች እንድትሰበስብ፣ ቆይ ለአንተ ይሄ ይደረግል አይደለም ያለው። አንተ ሰጥቶ አይደለም ያስጀመረው፣ መከራ አስገብቶ ያስጀመረው። ኑ ወንጌል ወደ መከራን የጠራ አይገርምም? እና አብረኸኝ ምን በል መከራን ተቀበል። የሚገርመኝ የሚዘምተውም ለጦሩን ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝም ራሱን አያጠላልፍም ይላል። ምን ማለት ነው እንዴ? ተልእኮ ስትይዝ መሪ ለማስደሰት አታገለግልም። ተልእኮ መሪን ለማስደሰት ሳይሆን የላከህን ለማስደሰት ነው የምታገለግል። ብዙ ሰዎች ተልእኮን የሚጀምሩት ከመሪያቸው ነው፣ ከአገልጋያቸው ነው፣ ወይም ደግሞ እነሱ ከሾማቸው። ወዳጄ ተልእኮ የሚጀመረው እዚህ ጋር ፓስተር ለማስደሰት ወይም ደግሞ ለሆነ አካል ብለህ ሳይሆን
የላከ ምን ይላል? የሚያዘምተውን ሁሉ ጦርም ያስከተተውን ደስ ምን ማለት ነው? ወደዚህ አይነት ጦር ሜዳ ለካያችሁ ወታደር ለገባበት ተልእኮና ዓላማ የቆረጠ ወታደር ሲገባ ወስኖ ነው የሚገባው። ወታደር ከመግባቱ በፊት ነው የራሱ ውሳኔ ያለው። ነገር ግን በዚህ ካምፑስ ከገባ በኋላ የራሱ ውሳኔ አይኖረው። ለዛ የገባበት ዋናው ነው እሱ ላይ ውሳኔ ያለው። ትላንትና በጨለማ ሳለን የኛ ውሳኔ ነበር፣ የኛ እርምጃ ነበር። አሁን ግን የገባንበት ራዳር የኛን ሀሳብ ሳይሆን የሱን ሀሳብ በእኛ የሚጭ የሱን ዓላማ በእኛ የሚገልጥ ወታደር ጦር ሜዳ ገብቶ ሰው ልብስ ወይም ቁምጣ አድርጎ አይዋጋም። ለምን? የገባበት ካምፕ እሱን እንደሚገባ ለሚገባው ዓላማ እንደሚገባ አድርጎ ያስተካክሏል። ወታደር ለገባው ላእየው ተልእኮ የታመነ ለሱ አጀንዳና ዓላማ የሚሰራ ነው። ወታደር ያየው ተልእኮ ላይ ትኩረት ያደርጋል እንጂ በራሱ ምቾት አይቅ። ለዚህ ነው ብዙ ጊዜ ትዳር በሚገኝ ንግድ ራሱን ያጠላልፋል የሚለው። ይህንን የሚለው ጳውሎስ ትዳር አያግቡ ወይም ትዳር አሳሪ ነው ሳይሆን ትዳር ያገቡ ሰዎች ብዙ ጊዜ ሀሳባቸው ይከፈላል ነው ታርጌቱ። ምን ማለት ነው? መሄድ የሚገባቸው ቦታ እንደሚገባው ይሄዱ። ነገር ግን ትዳር ባለው ነገር ውስጥ ያሉ ሰዎች ሀሳባቸው ለሁለት ይከፈላል እንጂ ትዳርን አታግቡ አለ። ስለዚህ በዚህ አይነት ወታደር ለተገባውና ወይም ለተቀበለው ተልእኮ ትኩረት በማድረግ እስከ መጨረሻ ወታደር ሊሞት ነው የሚገባው። ታውቃላችሁ? ሊሞት ለየቱ? ለሀገሩ ሊሞት። አይገርምም? አንተ ደግሞ ለሞተልህ ልትሞት። ተልእኮውን ድል ለማድረግ እስከ መጨረሻ ይተጋል። ወታደር የኔ የሚለው ነገር የለውም። ሁሉ ነገር የመንግስት ነው የሚለው። የኔ ላይል የገባበት ቦታ ለመንግስት። አንተም ትላንትና ለእኔ የምትል አንተ፣ ዛሬ ግን የገባበት ዓለም የኔ የምትለው ላይሆን የሱ ነው የምትለው። ስለዚህ ወታደር የኔ የሚለው የለውም። ወታደር ለምቾቱ ሳይሆን ለገባበት ጦር አዛዡን ለማስደሰት አንቺም የምታገለጊው ወይም ተልእኮ ለመፈጸም የምትተጊው የሆኑ ሰዎች ባይዘው የሆኑ ሰዎች በሚሰጧችሁ ቲፎዞ አይደለም። ለዚህ ነው ወታደር ተልእኮ ላይ ነው ትኩረት የሚያደርገው። ተልእኮን ለመፈጸም ይተጋል። በደንብ ስሙኝ። እነዚህ ሶስቱን ሀሳቦች ተናግሬ ጸልዬ ጨርሳለሁ። ስለዚህ ተልእኮ የያዙ ሰዎች ከተልእኮ ከምቾት ጋር አይሄድም። ስለዚህ ከምቾት ጋር እንዳይሄድ የሚያደርገው ተልእኮ ከምቾት ጋር እንዲሄድ የማያደርገው ለምንድን ነው ሲባል ምቾት ካለ ምቾትን በመፈለግ ተልእኮ ደግሞ የሚያመጣው ስደት አለ፣ የሚያመጣው መከራ አለ፣ የሚያመጣው ራሱን የቻለ ነገር አለ። ስለዚህ ጳውሎስ እነዚህን ሶስት ሰዎች ኮት በማድረግ ሊያስተምር በሚችል አይነት መንገድ ያቀርበዋል። የመጀመሪያ ወታደር ለተገባው፣ ላቀደው፣ ላሰበው፣ ላለመው ዓላማ እንደሚገባው ትኩረት አድርጎ ይኖራል ማለት ነው። ሁለተኛው ጳውሎስ ስለምን ያወራል? ስለ ሯጭ ያወራል። ሯጭ ማን እንደሚበላ አያውቅም፣ ግን ለመሮጥ ይዘጋጃል። የሚሮጠው ከብዙ ሕዝብ ጋር ነው፣ ግን ተልእኮ ላይ ትኩረት ይወለችው። ሯጭ የሚገርማችሁ ታርጌቱ ወርቅ ለመውሰድ ነው። ወርቅ ለመውሰድ ያለውን እይታ ወርቁ ላይ ያደርጋል እንጂ አጠገቡ የሚሮጡ ሰዎች ላይ አያደርግም። ስለዚህ ተልእኮ ግቡን ለማድረስ እና ወይም ለገባበት ለዛ ተልእኮ ራሱን በሚገባ መንገድ ያዘጋጃል። በሚገባ አይታችኋል። በሚገባ ያዘጋጃል። ስለዚህ ይሄ ሯጭ እየሮጠ መንገድ ላይ ውሃ የሚሰጡት አሉ፣ መንገድ ላይ ጎበዝ የሚለው አለ፣ ብዙ ድምፆች አሉ። ሯጭ ግን አጠገቡ የሚመጣውን ድምፅ ሳይሆን የሚሰማው ተልእኮ ላይ ታርጌት ያደርጋል። ተልእኮ መፈጸም ከፈለጋችሁ አጠገብ ያለ አትስማ፣ ሁኔታን አትስማ። ለምን ልታየው
ልትደርስበት ላቀድከው ተልእኮ ጳውሎስ ለዚህ ነው እስር ቤት ሆኖ አንተ ዱላውን እንዲሰማው ይፈልጋል። ወታደሮች እንዲሰሙት ይፈልጋል። ብዙ ሰዎች እሱ ትኩረቱን ከተልእኮ ላይ አንስቶ እነሱን እንዲያይ ይፈልግ። እሱ ግን ኖ ይላል እና እያለ ጭራሽ ይሄ ተልእኮ የሚቀጥልበትን መስመር ያመቻቻል። ወታደር የሚገርመው ሯጭ ጎበዝ ብትሉት ብትሉት አይሰማም። ለምን? ለገባበት ሊደርስበት ላለው ተልእኮ ራሱን በማዘጋጀት ለዛ ጉዳይ እንደሚገባ ይሮጣል። ስለዚህ በህይወታችሁ ዘመን ለተቀበላችሁት ተልእኮ አጠገብ ያለውን ባለማየት ሯጭ ለዚህ ነው ታርጌቱ ትኩረቱ ያለው በሚመጣው ሊቀበለው ባለው ወርቅ ላይ እንጂ ያለው ትኩረቱ ሰዎች በሚሰጡት ቲፎዞና ድምቀት አይደለም። ወዳጄ በዚህ በወንጌል ተልእኮ ላይ ቲፎዞ እንዳትፈልግ እንድትባል እንዳትፈልግ። ወንጌል ተልእኮ ለሚገባው ለመረጠ የምትሮጠው ሩጫ እንጂ አድናቆት ለማብዛት የምትገባበት ማዕከል አይደለም። ብዙ ጊዜ ለምናደርገው እንቅስቃሴ አጠገባችን ወይም ደግሞ የቤተ ክርስቲያናችን መሪ ወይም ደግሞ እኛን የሚመራን ሰው እንዲለን እንፈልጋለን። ተልእኮ አድናቆት አለ። አጠገብ ያለውን ልትሰማ ባለ ቁጥር ልትሄድበት ያለውን ተልእኮ እንድትቆም ያደርጉሃል። ለዚህ ነው ጳውሎስ ሯጭን ትኩረት ኮት አድርጎ ሲያመጣው ሯጭ እንደሚገባ ያ ሊቀበል ያለው ወርቅ ላይ ታርጌት በማድረግ አጠገብና ቦታው ላይ የሚጮው ሰዎችን አይሰማም። ሁለተኛ የተሰጠህን የወንጌል ተልእኮ እንደሚገባ ለመፈጸም ማድረግ ያለብህ ቲፎዞ እንዳትጠብቅ፣ ለተቀበልከው ለተልእኮ ታመን። ስለዚህ በጎ ወታደር ለራሱ እንደማይኖር ለገባለት ለዛ ለመንግስት ለህዝቡ ለመሞት ራሱን እንደሚያስገዛ ሁሉ አንተም ይሄ ለገባበት ለዚህ ለመንፈሳዊ ዓለም ራስን በማስገዛት ፍቃድ ሳይሆን ፍቃዱ፣ ሀሳብ ሳይሆን ሀሳቡ የሚገለጥበት ዓለም ስለሆነ ለኔ አትልም። ተልእኮ ለኔ አይልም። በእውነት ለኔ አይልም። ለወንጌል ተልእኮ የሚወጡ ሰዎች ለኔ ሳይሆን ለሱ ይላሉ። የትኛውም በህይወታቸው የሚመጡ እድሎችን የሚወስዱት ተልእኳቸው ላይ እንጂ የነሱ ፍላጎት ላይ አይወስዱትም። ስለዚህ እናንተ ህይወት ላይ የመጣውን ጉዳይ ለምንድን ነው የምታደርጉት? ለተልእኮአችሁ ነው ወይስ ለእናንተ ምቾት ነው? ጳውሎስ አንተ የእስር ቤት መታሰሩን የእስር ቤቱን መታሰር የሚገርመው የወንጌል መተላለፊያ ሲያደርገው ድልድይ ሲያደርገው ለሰዎች የምናወራበት የተመቻቸ ቦታ አግኝተን የሚገርማችሁ በጣም ትልቅ ሚሊዮነር የሆነ ሰው ጋር እድል አግኝታችሁ ብትቀርቡ የምትጠይቁት ምንድን ነው ብትባሉ እርግጠኛ ሁን ካለውበት ችግር የምወጣበትን እንደዚህ አርግ እንጂ። ጳውሎስ ለተልእኮ ነው የሚኖረው። እነ ቀያፋ ጋር ገብቶ የሚገርም እናንተ አጠገብ ወንበር ስጡኝ አይደለም። ያ በደማስቆ ያገኘኝ አይታል። ተልእኮ ታርጌት አይለቅም። ተልእኮ የነገር መፈራረቅ ሀሳብ እንድትቀይር አያደርግም። ጳውሎስ ያገኘውን እስር ቤት እንኳን የተጠቀመው ለተልእኮ። ወዳጆቼ ያገኛችሁትን እድል ለምንድን ነው የምትጠቀሙት? ያ በእናንተ ህይወት ላይ ብዙ ካላመኑ ሰዎች የተገናኛችሁባቸውን ቀኖች ለምንድን ነው የምትጠቀሟቸው? ለምንድን ነው ወዳጄ? በዚህ መጨረሻ ዘመን የምነግርህ አንድ ነገር ነው። ያገኛቸውን እድሎችን ተልእኮን ለመፈጸም ተጠቀምባቸው። ስለዚህ ጳውሎስ ምን እያለ ነው? ሯጭ እንደሚገባ ሮጦ ለድሉና ወይም ላየው ነገር እንደሚሄድ ሁሉ እናንተም እንደዚሁ ያ ደርሳችሁ ልትቀበሉ ላላችሁት ለዛ አክሊል ራሳችሁን በማዘጋጀት ይሄን የወንጌል ተልእኮ በትዕግስት ሩጡ።
ይህን የወንጌል ተልእኮ። ሶስተኛ ስለምን ያወራል? ስለ ገበሬ ያወራል። ገበሬ በሌለ ነገር ላይ ይኖራል ብሎ የሚተጋ ግን ላመነበት ላቀደበትና እንዲሁ ይመጣል ብሎ ላሰበው ለዛ ለተልእኮ ያፈራል ብሎ ላሰበው ተልእኮ እንደሚገባው ራሱን ለዛ ነገር ሰሚት አድርጎ የሚኖር ዝናብ ሳይዘርን የሚዘራ ግን ተልእኮዬን አያለው የሚል ወንጌል ተልእኮ። ወዳጄ ተልእኮ ገበሬ ባላየው ጉዳይ ላይ እንደሚተጋና እንዲሁም ደግሞ የእሱ የተጋበትን ጉዳይ ፍሬ አፍርቶ እንደሚያይ ሁሉ ተልእኮ አሁን ላይ ስተጋና ስትሮጥ ምንም ላታይ ትችላለህ። ነገር ግን መጨረሻ ላይ የሚጠብቅ ነገር አለ። የሚጠብቅ ነገር አለ። ስለዚህ ተልእኮ ለመፈጸም ገበሬ ላመነበትና እንዲሁም ምንም በሌለበት ዘርቶ ይመጣል ብሎ ላሰበው ነገር እንደሚያደርግ ሁሉ እንዲሁ አንተም ገበሬ ታውቃላችሁ አይደል? ይዘራል እንጂ አያሳድግም። ተልእኮ በህይወታችሁ የሚያደርገው አንድ ነገር ነው። ገበሬ ይዘራል እንጂ ያድጋል ብሎ አያስብ። ለምንድነው የማያስበው? የሚያሳድግ እግዚአብሔር ስለሆነ። ስለዚህ በወንጌል ተልእኳችሁ ስትሄዱ ሁሉ ነገር በእኔ ይሁን አትበሉ። ጳውሎስ ኖ ይዤዋለሁና እኔ ነኝ የምጨርሰው አይደለም ያለው፣ ለሌላውን ያቃበለው። ተልእኮ እየተቀባበልክ የምትወስደው እንጂ ይዘህ የምትቀረው አይደለም። ስለዚህ ገበሬ ይዘራል እንጂ አያሳድግም። የሚያሳድግ እግዚአብሔር ነው። ተልእኮ ሁሌም እያረከው የምትሄደው ነገር ግን እግዚአብሔር ከኋላ እየሰራና ያጸና የሚቀጥለው ጉዳይ ነው። ስለዚህ ምን እያልኳችሁ ነው? ትኩረታችሁ ተልእኳችሁ ላይ። ወንጌል አሁን ላይ ሰው ትኩረቱ ሁሉ ተልእኮ ላይ ሊሆን የሚገባበት ጊዜ ቢኖር አሁን ነው። ይህ ወንጌል በዘመናችሁ ሁሉ ታርጌት አድርጎ ሊሰራ የሚችለው ተልእኳችሁ ላይ ስትሆኑ ብቻ፣ ተልእኮ ላይ። ስለዚህ የመጀመሪያው መልካም በጎ ወታደር ነው። ስለዚህ ስለ ኢየሱስ በጎ ወታደርነት አይተናል። እስከ ጥግ ራስን እስከ መስጠት ለተቀበለው ኃላፊነትና እንዲሁም እግዚአብሔርን በሰጠው ትእዛዝ እስከ መጨረሻ ተልእኮን ምቾቱን ሳይሆን የአብን ፍቃድ ለመፈጸም እንደሄደ ሁሉ ተልእኮ እናንተ ውስጥ አለ። ተልእኮ የሆኑ ሰዎች ጋር ብቻ ሳይሆን ሁሉም ሰዎች ውስጥ ተልእኮ አለ። ስለዚህ የእግዚአብሔር ቃል ለዚህ ነው እዛ ሁለተኛ ጢሞቴዎስ ላይም ሲናገር እንደዚህ የሚል ቃል አለ። እንደ ኢየሱስ በጎ ወታደር ሆነ አብረኸኝ መከራን ተቀበል እያለ ይቀጥላል። ጢሞቴዎስ ልጅ ወይ አስቀድመ ስለ አንተም እንደተነገረው ትንቢት በእርሱ መልካምን እያለ ጳውሎስ ለጢሞቴዎስ በሚገባው ትኩረቱ ይሄኛው ተልእኮ ላይ እንዲሆን ይናገራል። ስለዚህ ምን እያልኳችሁ ነው? ተልእኮ ላይ ትኩረት አድርጉ። ተልእኳችሁ ላይ የወንጌል ተልእኮ ላይ እግዚአብሔር አምላክ በእናንተ በህይወታችሁ ያስቀመጠው ተልእኮ ምንድን ነው? ላስቀመጠው ተልእኮስ ምንድን ነው ያረጋችሁ ያላችሁት? ስለዚህ ዛሬ በዚህ ምሽት ቀሪ ዘመናችሁና ቀሪ ጊዜያችሁ ላይ ጳውሎስ ክርስቶስ ኢየሱስ ባለው ጸጋ በርታ ብሎ ኤፌሶን ላይ መሪ ለነበረው ለጢሞቴዎስ አብረኸኝ ምን መከራን ተቀበል፣ እንደ ኢየሱስ በጎ ወታደር ሁን፣ አብረኸኝ መከራን ተቀበል። ስለዚህ ወደዚህ እኛ ና ስንል የምንጠራ ወደ መከራ ና ስንል የሆነ ነገር አይደለም። ለዚህ ነው ኢየሱስ ሁሌም ሰጥቶ አያስከትልም፣ ነግሮ ነው የሚያስከትል። ቁርጡን ነግሮ ነው የሚያስከትል። በህይወታችሁ ላይ እግዚአብሔር አምላክ እንደዚህ ነው ያደረገው። ኑ ምን በእኔ ሳላችሁ መከራ አለባችሁ አለ። ስለዚህ ተልኳችሁ ላይ ትኩረት አድርጉ። ተልኮ የወንጌል ተልኮ፣ ይህ ጊዜያችሁ የወንጌል ተልኮ በእናንተ የሚነድበት በእናንተ የሚቀጣጠልበት ይሄ የወንጌል ተልኮ በእናንተ። ስለዚህ የመጨረሻ በህይወታችሁ ተልኮና ምቾት አንድ ላይ አይሄድም። ተልኮ ስትመርጥ የሚመጣ መከራ አለ። ከመከራው በኋላ ግን
ድል አለ። ጳውሎስ በመጨረሻ ማለት አክሊልን እንደሚቀበል ምን ማለት ነው? አሁን ላይ ያ የፈጸምከው ተልእኮ ያ መጨረሻው ላይ የሚመጣ ያ አክሊል አለ። አሁን ግን መከራ ይመስላል። አሁን ስደት ይመስላል። አሁን መገባት ይመስላል። አዎ ሩጫ ሯጩ በጣም ተግቶ ለፍቶ ሰርቶ፣ ነገር ግን ሲሮጥ ምንም ነገር ያ ድካም አለው። ስትሮጥ ልፋት አለው። ስትሮጥ ብዙ አይነቱ ነገሮች አሉ። ነገር ግን ሲጨርስ ወርቁን እንደሚያደርግ ሁሉ አለ አጃራ ዳባያ እናንተም አለ አሁን ላይ ሮጣችሁ ተግታችሁ ሄዳችሁ አለ ነገ በሚባለው ቀን ግን ያን የክብር አክሊል አጃናዲያ ያን የክብር አክሊል አላዳ ባህዲና ሃሎቫስካዲያ ያን የክብር አክሊል በቃ ለዚህ ነው ሐዋርያት ሥራ 4 ላይ ደበደቧቸው ይላል። መቷቸውም የወስደውን በእስር ቤት አኖሯቸው ይላል። የሚገርመው ግን እነዚህ ሰዎች ትላንትና በተሰራው ተአምራት አማካኝነት ወስዶ ቢያኖሯቸው የሚገርምኝ ሰዎቹ በምን ወጥተው በምን እንደሄዱ አይታወቅም። ነገር ግን ፈተው ሲፈልጓቸው አጧቸው። አንዱም እየሮጠ መጥቶ እዚህ የነበሩት እኮ ወንጌል እየሰበኩ ነው። አንተ ለወንጌል ስትጨክን የወንጌሉ ባለቤት ደግሞ ለአንተ ይጨክናል። አይታል ተልእኮ ላይ ታርጌት የሚያደርጉ ሰዎች በሁኔታ የሚጠላለፉ ሳይሆኑ ታርጌታቸውን ወንጌሉ ላይ ተልእኮ ላይ በማድረግ አጠገባቸውና ጎናቸውን የሚነሳውን ድምፅ እየረሱ ለተገባው ለሚገባው ዓላማ የሚሮጡ ናቸው። ወይኔ ኢየሱስ! ጳውሎስ ስለዚህ ነው 27 አውራቂስ መጥቶ ተስፋ ቆርጠው ሁሉም ሲጨላልሙ እንዲህ አለ፣ የማንም ሰው ልብ አይውረድ አለ። ገና ሄደ በሮም ትሰብከኛለህ። ሰውየው እንዴ የመጥፊያ ጉድጓድ ላይ ደርሶ አንተ እነሱ ላይ ደረሰ፣ እሱ ላይም ደርሷል። ሰውየው መሞት እያለ አረን ማንም እንዳይጨነቅ ለምን ሲባል ሻዳዳ ገና ሄደ በሮም ሰውየው እንዴ ያለበትን ችግር ሁሉ የሚጠቀመው ስለ ወንጌል ነው፣ ስለ ተልእኮ ነው። ገና ትሄዳለህ ብሎኛል። ስለዚህ እኔ ተልእኮ ላይ ስለመሄድ አሁን ላይ የመጣው ንፋስ አይገለኝም። አይተሃል? ምን ተልእኮ ስላለው አጠገቡ የሚነሱ ድምፆችን አይሰማ። ወዳጅ አትስሚ፣ የኔ እህት ወንድሜ አትስማ። ሁሌም ታውቃላችሁ ለተልእኮ ስትነሱ ይመጣሉ። ትላንትና ያልመጡ አሁን ይመጣሉ። ፋራን እንዴ ይልሃል፣ ሞኝ ነሽ እንዴ ይልሻል። እንዲህ በተሰጠ ዝም ብለህ ምናምን እንዲህ ወዳጄ የተቀበልነው እውነት ተልእኮ ሞኝ ካስባለ ሞኝ ሆነ ኑር። ስለዚህ ለተቀበላችሁት ተልእኮ በመታመን በመቁረጥ ለተቀበላችሁት ተልእኮ እንደሚገባ በመሮጥ ስለዚህ ጳውሎስ ገና በሮም ሲል የመጡበት አራቱም አቅጣጫ ላይ ድምፅ አሉ። ስለዚህ እነዛን ድምፆች ረግጦ ለተልእኮ እንደሄደ ሁሉ ያላችሁበት የገባችሁበትን ነገር በመተው ነገር ግን ልትሄዱበት የተገባችሁ ተልእኮ ላይ ታርጌት በማድረግ ይህን የተቀበላችሁትን ተልእኮ ፈጽም። ተልእኮን ፈጽም ወዳጄ። ኢየሱስ ሊመጣ በደጅ ነው። ውስጣችን ያለው ያ መክሊት፣ ውስጣችን የተሰጠን ያ ነገር ተቀብሮ ሞት ነገር ግን የተቀበልነውን በመታመን እያገለገልን ያንን ነገር በመግለጥ ተልእኮን በመፈጸም ያ ልንሄድ ባለነው በዛ አክሊል መቀበል እንዲሆንልን ሃሌሉያ። ስለዚህ የኛ የተቀበልነው ተልእኮ ይሄ ነው። ስለዚህ ለተልእኮ ያስቆረጣችሁ እና አሁን ምን እያልኩ ነው? ምቾትህን ጣል። ባይዘዌ ተልእኮ ምቾት ያስጥላል። ያ ብዙ ጊዜ ታውቃላችሁ፣ ጣሉ የሚባል መልእክት ሲመጣ እንኳን የምናደርገው የመጀመሪያው ምንድን ነው? ከስጋ ነው እንላለን። ይህ ስጋዬ ነው፣ ይሄ ከስጋዬ ነው። ወዳጄ እግዚአብሔር ምቾትን ጣል። ተልእኮውን መፈጸም ከፈለግ ምቾትን ጣል። ምቾት ወደ ተልእኮ አይሆንም። ሯጭ ለተልእኮ ምቾቱን ትቷል፣ እንቅልፍ ትቷል።
በጣም ብዙ ሊበሉና ሰውነቱን ሊያደልቡ የሚችሉትን ጉዳዮች ትቷል። ወታደር በጣም ለተልእኮ ብዙ ምቾቶችን ትቷል። እንቅልፉን ትቷል። የሚሰጠውን እንጂ የሚፈልገውን አያገኝም። እና ምን እያልኳችሁ ነው? ለዚህ ወንጌል ተልእኮ ምቾታችሁን ጣሉ። ምቾትሽን ጣይ። የተመቻቸ ነገር ለምደሽ የሚመጣ ነገር ሲኖር እንዳደነግጪ። ምቾት አስጥሎ ተልእኮ ሊያስኬደናል። ምቾቱን ጥለን ተልእኮ ላይ ታርጌት እናደርጋለን። ስለዚህ ይህ ወንጌል ነው እኛ የተቀበልነው። ጳውሎስ በመጀመሪያ በብዙዎች የተመሰከረውን ሲል አባቶቻችን በመጋዝ የተቆረጡበት፣ በዛይት የተቀቀሉበት ይህን ወንጌል ለታመነ ሰው አደራ ስጥ ሲለው ጳውሎስን እንዳይቀልበት እየነገረው እኮ ነው። እንዳይቀልብ ለታመነ ሰው ሲለው ይሄን የተቀበለውን ነገር በሚገባው በማወቅ በሚገባው በመያዝ በሚገባው በመሮጥ ይህንን ተልእኮ ለሌላው ማቃበል ለሚችል ሰው ስጥ። ይዞ ለሚሞት ሰው ሳይሆን ይህን ወንጌል ለሌላ ለሚያቃብል ሰው ስጥ። ትላንትና አባቶቻችን ዘይት ተቀቅለው መጣ ሲባል ተረት አይደለም። ትላንትና በመጋዝ ተሰነጠቁ ሲባል፣ ትላንትና በብዙ አይነት ተበሉ፣ በአንበሳ ተበሉ ሲባል ተረት አይደለም። ንገራቸው። ለታመነ ሰው አደራ ስጥ። ይህን እውነት አውቆ ለሌላው ማስተላለፍ የሚችል ያ ነው። ያ ተቀቅለው ተሞተው ተገርፈው አንበሳ በብዙ ጎዳና አልፎ ይሄ ወንጌል እኛ ጋር ደርሷል አለ ጳውሎስ። እኛ ጋር ደርሶ እኛ ደግሞ ይዘነው አንሞትም እና ሲባል እኔ እስር ቤት ነኝ ግን ይሄ ወንጌል ይቀጥላል። እኔ እስር ቤት ነኝ ግን ይሄ ማቻርዳ እኔ እስር ቤት ነኝ ግን ተልእኮ ይቀጥል። ስለዚህ ና አብረኝ መከራ ተቀበል እና ለታመኑ ሰዎችም አደራን ስጥ። ምን ብለህ ይሄ ወንጌል ሌላው ጋር እንዲደርስ፣ ሲደርስ ግን ቀሎ እንዳይደርስ። አይቀልብንም እና አይቀልብሽም። በጌታ በኢየሱስ ስም በእውነት አይቀልብንም። መገረፉ አይቀልብንም። እንዲህ መቁሰሉ አይቀር አንዴ አንተ አምላክ ሆኖ ሳለ ሰው ሆኖ መጥቶ አይቀልብኝም እንዴ? ሰው ሆኖ ስለመጣ አይቀልብንም። እንዴት ብለን ይቀልብናል? ስለኔ ስላንቺ በቀራኒው መስቀል ሲገረፍ አይቀልም። ቁስ አያቀልም። እንዴት ነው አንተ የዛሬ ስንት ዓመት የነበረ ይሄ ተልእኮ ይሄ ወንጌል እንዴት ዛሬ በመጣ መንገድ ላይ በመጣ ነገር ትቀይረዋለህ? አንተ ስማችንን የቀየረው እኮ ይሄ ተልእኮ ይሄ ወንጌል እኮ ጠረናችንን የቀየረው፣ አሳ አጥማጁን ሰው አጥማጅ ያደረገው፣ ለማንም የማንጠቅመው ማንም የማይፈልግን የማይወድን ሰው እንዲፈልግ ያደረገው ይሄ ወንጌል እኮ ነው። እንዲህ ዛሬ ተቀይረን ምን ነው ሼም ያዘን? ዛሬ ተቀይረን ምን ነው ሌላ ነገር ላይ ታርጌት አደረግን? ትላንትና እኮ እናውቀዋለን። አጠገብ ያለ የማይወደን ብዙዎች ርቀውን ይሄዱ፣ ለሰዎች እንኳን ጠረናችን የማይመች ዛሬ ወንጌል ቀይረን። አንተ እንዴት ነው ለሰው ለመናገር የምትፈራው? ለምንድን ነው? ዛሬ ምን ተገኘ? መልካችን ስለተቀየረ፣ ስጋችን ስለወጣ፣ ውበት ስለመጣ እናየው ዘንድ ደም ግባት የለውም የተባለው እኮ አንተ ውበት እንዲኖር አንቺ ውበት እንዲኖርሽ እኮ ነው። እናየው ዘንድ ደም ግባት የለውም አለ። አንተ እንዲያምር እንድትኖር፣ አንቺ እንዲያምረሽ እንድትኖሪ እሱ ደም ግባት አጥቷል። እና እንዴ ምን ነው ዛሬ ሲያምርብን መናገር ፈራን? ትላንትና ምን ታዲያ የቀመስነው ሁለት እኮ ነጋሪ አያስፈልገንም፣ ቀስቃሽ አያስፈልገንም ነበር እኮ። እንዲህ እከሊት አንባልም ነበር እኮ፣ እከሊ አንባልም። ያስታውቅብናል፣ ፍቅሩ ራሱ ያስታውቅብናል፣ ንግግራችን ያስታውቃል። ሄደን እኮ ርዕስ አንቀይርም፣ ስለሱ እኮ ነው የምናወራው። አንድ እጮኛ ሴትን ካፈቀረ በኋላ የትም ቦታ ሲገኝ ስለሷ እንዲያወሩለት እንደሚፈልግ ሁሉ አንተ ትላንትና እኮ ሄደ ኢየሱስ እኮ ነው፣ ርዕስ አትቀይርም እኮ። እንዲህ ሰው ቤት ሁላ ገብተህ ወይኔ ዛሬ የሰማሁት ስብከት እኮ ነው፣ ዛሬ የሰማሁት እኮ፣ ወይኔ ዛሬ እኮ ተገልጦልኝ ነበር ምንለው። ዛሬ ታዲያ ምን ነው? ምን ተቀየረ? እህቶቼ ምን ተቀየረ? እኛ እኮ ፊታችን ተቀየረ እንጂ ወንጌል መች ተቀየረ?
መጫብቅቶ። ስለዚህ አይቀልብሽም። ወንጌል ዛሬም የሚሰራ ነገም የሚሰራ የተቀበልከው የያዝከው መጨረስ አለብሽ። የተቀበልከው የያዝከው እውነት የሚቀልብን አይደለም። አንደኛ ቆሮንቶስ 1:23 ላይ ጀምራችሁ ስታነቡት የመስቀሉ ቃል አለና ለሚጠፉት ሞኝነት ነው፣ ለእኛ ለምናምን ግን የእግዚአብሔር ኃይል ነው አለ። የምኑ ቃል? የመስቀሉ ቃል። ታዲያ በመስቀሉ ቃል ድነምን ነው ዛሬ? ስለዚህ ምን እያልኳችሁ ነው? ታርጌት ተልኮ ላይ ጳውሎስ ለምንድን ነው ሌላ ስም እንዳይጠራ ያደረገው ሲባል በቃ ያወራል፣ ከሚያወራው ከዚህ ውጭ ርዕስ የትም ቦታ ሄደ የተመቸ ኑሮ ለመኖር ርዕስ አትቀይር፣ ተልኮ አትቀይር። ጓደኛዬ አብራኝ ያለች ትርቀኛለች ብለሽ እውነት ርዕስ አትቀይር። የእህቴ ወንድሜ አጠገቤ አለ የሆነ ወንድም የሆነች እህት ጥታኝ ትሄዳለች ብለህ ርዕስ አትቀይር ወዳጄ። ዛሬ ላይ ከመጡ በኋላ ያ የታመንከው እግዚአብሔር እሱ ትልቅ። ስለዚህ ዋናው የትምህርት ርዕስ ምንድን ነው? ተልኮ፣ የወንጌል ተልኮን መፈጸም። ስለዚህ ከዚህ ቀን ጀምሮ ታርጌታችን ወንጌል ተልኮ ላይ ነው። እንጸልይና እንጨርሳለን። የረዳን እግዚአብሔር ይመስገን። ታላቅ የሆነ ክብር አምጡ ለእግዚአብሔር፣ ለረዳን ኢየሱስ ክርስቶስ ጌታ ነው። የዘላለም አምላክ እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስም እናመሰግንሃለን። ክብር ሁሉ ለአንተ ይሁን። የምትረዳ የምትረዳ፣ የምታግዝ የምትደግፍ፣ ሁሌም የልብህን ለልባችን የምታወራ የእስራኤል ቅዱስ እግዚአብሔር ሆይ በእውነት በቃል ስለተናገርከን እናመሰግንሃለን። ድምፅ ስለመጣልን እናመሰግንሃለን። በመንፈስ ስላረሰረስከን እናመሰግንሃለን። ሕያው የሆነው ድምፅ በእኛ ሕይወት ስለመጣ ተባረክ። በዚህ ውስጥ እግዚአብሔር ወይ ድንገት የገቡ ግን የማያውቁ የጌታ ወይ ያልተቀበሉ ቢኖሩ ይህ ቃል በሕይወታቸው ላይ ፍሬ እንዲያፈራ ተች እንዲያረግ እንዲለውጥ እንዲቀይራቸው ጸልየናል። ስለረዳ ስላገዝክ ስለደገፍከን ተመስገን። ጀምረን እስክንጨርስ መገኘትህ አብሮነትህ ልውና ስላልተለየን ተባረክ። ቀርቶ ያለውን ጊዜና ሰዓት አደራ ለማይበሉ ለታመኑ እጆች አሳልፈን ሰጠን። ሁሉ ለአንተ ክብር ይሁን። ከፍ አደረግን በኢየሱስ ደም አሜን፣ አሜን፣ አሜን። እግዚአብሔር ይባርክ። አስቱዬ በጣም ድንቅ የሆነውን የጊዜውን ቃል አካፍለህናል። ሁላችንም ኩረታችንን ወደ ወንጌል እናደርግ አድርገህናል። ምክንያቱም ክርስቶስ ሰው የሆነበት ምክንያት ስለሆነ እኛም የተፈጠርንበት ዓላማ ስለሆነ እና ክርስቶስ የተሰቀለበት የሞተበት የተነሳበት ኢሹ ስለሆነ ይሄ ጉዳይ ደግሞ በእኛ ዘንድ መጥቶ አይቀልብንም። ወንጌል በእኛ ጊዜ መጥቶ አይቀዘቅዝም። በእኛ ጊዜ መጥቶ አይደክምም። በእኛ ጊዜ መጥቶ አይያዝም። እግዚአብሔር ይባርክ። ፓስተር አንቱ አለ ይሰማል? አለው ይሰማል። እሺ አስቱንም ባርክልኝ። አንተም 2 ወይም 3 ደቂቃ ተጠቀምና ባርከን እኛንም። ከዛ ደግሞ ያው ምትለውን በልና አጭር ደቂቃ ተጠቀም፣ ጊዜ ሰጣል። እንግዲህ መንፈስ ቅዱስ አንድ መልእክት የጊዜውን መልእክት እንዳስተላለፈ አምናለሁ፣ እቀበላለሁ። እግዚአብሔር ይባርክህ። እግዚአብሔር ዘመንህን፣ አገልግሎትን፣ ትዳርህን፣ ልጆችህን፣ በፊትህ ያለህን ሁሉ ይባርክልህ። እግዚአብሔር ለትውልድ አፍህን ይቀባ፣ መንገድህን ያሳምርልህ። ሰዎች ያድምጡ፣ ጆሮ ይከፈት። እምቢ ያለ የጠነከረ የሰው ልብ እንኳን ከአንደበትህ በሚወጣ ርቱዕ በሆነው በእግዚአብሔር ቃል መንፈስ ይንበርከክ።
ሰማይና ምድርን የሚያንቀሳቀስ የወንጌል ጉልበት ቃል በጌታ በኢየሱስ ስም ካፋ አይታጣ። ያቺ ሴት እንዳለችው እንዲህ ባርካለሁ፣ በእውኑ አንተ እግዚአብሔር ሰው እንደሆንክ እግዚአብሔርም ቃል በአፍህ እንዳለ አወቅኩ እንዳለች በጌታ በኢየሱስ ስም ለእግዚአብሔር ሰው አፉም ላይ እንዳለ እንደ እግዚአብሔር ቃል አገልግሎትህ ሁሉ ዘመንና ነገር የተባረከ ይሁን። ወንድማችን ስላገለገልከን እናመሰግንሃለን። እግዚአብሔር ስም የተባረከ ይሁን። ተባረክ፣ ነገር ይቅና። እዚህ ያላችሁ ወንድሞችና እህቶች በጣም ወዳችኋለሁ። እግዚአብሔር የዘላለም አምላክ ከማያልቀው በረከቱ ከምሕረቱና ከባለ ጠግነቱ በጌታ በኢየሱስ ክርስቶስ ስም ያስባችሁ፣ ፊቱን ያብራላችሁ፣ ሕያውነቱን ይግለጥላችሁ፣ ከምሕረትም አትጉደሉ። መጽሐፍ ሲናገር አንደኛ ጢሞቴዎስ ላይ የጌታ ጸጋ ከኢየሱስ ክርስቶስም ጋር የተቀበልነው ምሕረትና ፍቅር አብዝቶ በዛልን ተብሎ እንደተጻፈ ከልጁ ከክርስቶስ ጋር የተቀበልነው ፍቅርና እምነት በጌታ በኢየሱስ ስም በሕይወታችሁ ይብዛ። እግዚአብሔርም ጸጋ ባለመቻላችሁ ይቻልላችሁ፣ ከፊታችሁ ይውጣ ይቅደመ። እግዚአብሔር የነገ ሰው ይበላችሁ። ዘመናችሁን፣ ሳምንታችሁን በማታውቁት ኃይለኛ በረከት ይባርካችሁ። ጠዋት በውስጤ እንደዚህ የሚል ቃል መጣ። ብዙዎች ታውቁታላችሁ ይህንን ታሪክ። እግዚአብሔር ከንጉሱ ላይ እንቅልፍ ነሳ፣ መዝገብ ተገላበጠ። ስለ አንድ ሰው ታሪክ መፈልፈል ጀመረ። ብዙ የተዘጉ ነገሮች፣ ብዙ ያልተከፈቱ ነገሮች፣ ዘመን ጊዜ ያስቆጠሩ ነገሮች በሕይወት ታሪካችሁ፣ በአገልግሎታችሁ፣ በምትወጡበት በምትሰማሩበት ላይ ሁሉ ድፍን ብለው የቆዩ ነገሮች እግዚአብሔር የነገስታትን ወገብ እየፈታ የነገስታትን እንቅልፍ እየነሳ መዝገብ ግን ስለእናንተ ይገላበጥ። በእግዚአብሔር ፊት ሰዓታችሁን ሰውታችሁ እግዚአብሔርን ልትሰሙት ፈቅዳችሁ ልትታዘዙት ወጥታችሁ ወንጌልን ልትሰሩ ፈቅዳችሁለት መጥታችኋልና እግዚአብሔር ጓዳችሁን ያስብ፣ መንገዳችሁን ያስብ፣ ልጅና ትዳሮቻችሁን ያስብ። ሁሉ ነገራችሁ ለእግዚአብሔር የተገዛ ይሁን። የጸጋው ክብር ይሸፍናችሁ። በጌታ በኢየሱስ ክርስቶስ ስም እንደ አምላኬ ባለጠግነት መጠን በሚያስፈልጋችሁና በሚገባችሁ ልክ የእግዚአብሔር ክብር አይጉደልባችሁ፣ የእግዚአብሔር ቃል አይጉደልባችሁ፣ የእግዚአብሔር ፊት አይሰወርባችሁ፣ የእግዚአብሔር ምሕረት አይነስባችሁ። አጠገባችሁ ካለ ይልቅ የእግዚአብሔር ጸጋ ይበዛላችሁ፣ ምሕረት የገነነላችሁ ሆኑ። ሳምንታችሁን ባረኩት፣ አታልቅሱ። ሳምንታችሁ በሐዘን አይለፍ። በጌታ በኢየሱስ ክርስቶስ ስም እሱ ከእናንተ ጋር ከመሆኑ የተነሳ ውጡ፣ ንዶ በንዶ ሆናችሁ ተመልሶ ዝማሬ በአንደበታችሁ ይብዛ፣ ነፍሳችሁ ትደሰት። የእግዚአብሔር ክብር፣ የደስታው ኃይልና የመንፈስ ቅዱስ ክብር በጌታ በኢየሱስ ስም ቤታችሁን ይውረስ፣ ጊዜያችሁን ይውረስ፣ ትውልዳችሁን ይውረስ፣ ስራችሁን ይውረስ፣ አገልግሎታችሁን ይውረስ። ውጡ፣ ተደነቁ፣ ውጡ፣ ተገረሙ፣ በምስክርነት ተመለሱ። በጌታ በኢየሱስ ስም ባረኳችሁ። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር በሰጠኝ በአገልግሎት ቅባት ባረኪያችኋለሁ። እነሆ እግዚአብሔር ባለው በቃሉ አማካኝነት ተባረኩ። እወዳችኋለሁ። አሜን አሜን። እናመሰግናለን ፓስተር። ጊዜን እና ታይምን ለእኛ ሰተህን እዚህ በመገኘት እግዚአብሔር ይባርክላለሁ። ሁሌም ስለምታከብረን፣ ሁሌም ስለምትሰማን፣ ሁሌም ከኛ ጋር ስለሆንክ ደግሞ እናመሰግናለን። ወዲያውም ቤተሰብ ሆነሃል። ስለዚህ ሁሌም በዚህ እንድንማማር እግዚአብሔርን ቃል እንድንከፋፈል የሚረዳን እግዚአብሔር መንፈስ በዚህ ስላለ እግዚአብሔር የተመሰገነ ይሁን። አንተም ተባረክ፣ ከፍ በልልኝ። ፓስተር ምሩ ምናልባት ከተመቸው አላውቅም፣ ለአንተም ያው መምጣትህ ካልቀረ 3 ደቂቃ የምትለው ነገር ካለ እንድትለን እድል እሰጥሃለሁ። ከዛ ፕሮግራማችንን እንጨርሳለን ማለት ነው። እሺ አለውኝ። መጀመሪያ ሁላችሁንም እንዴት ከረማችሁ፣ እንዴት ሰነበታችሁ ላለው
የምር ምንም ይህን ፕሮግራም በጣም መናፈቅ ጀምሬያለሁ። ከእናንተ ጋር አብሮ ማሳለፍን የእግዚአብሔርን ቃል ያካፈለን አስቼን እግዚአብሔር ይባርክ። ፓስተር አንቱ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። በተሰጠችኝ ደቂቃ እኔ ብጸልይ በጣም ደስ ይለኛል። ዛሬ በጣም በተሞላሁት ቃል ላስ ደግሞ ጠዋት ማለዳ በነበረን ጉባኤ ላይ እግዚአብሔር ውስጤ ሞልቶ የሰበኩትን የተናገርኩትን ቃል ተናግሬ ልጸልይ በዚህ መንፈስ። አብርሃምና ልጁ ይስሐቅ ወደ ሞሪያም ተራራ በቀረቡ ጊዜ ልጁ ይስሐቅ ጠየቀው አባቱን እና ለአባቴ ሆይ የመስዋዕቱ በግ ወዴት ነው አለው። ጠየቀው እና የመስዋዕቱ በግ የት ነው ያለው? ምክንያቱም መስዋዕት ሊያቀርቡ እየሄዱ እና የመስዋዕቱ በግ የት አለ ብሎ ሲጠይቀው ይስሐቅ አባቱን አብርሃምን እንደዚህ አለ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። እንደተባለውም ወደ ተራራ በወጡ ጊዜ እግዚአብሔር ያዘጋጀውን ያንን በግ ነበረ አብርሃም መስዋዕት አድርጎ ያቀረበው። አብርሃም ካዘጋጀው ይልቅ እግዚአብሔር ያዘጋጀው በለጠ። አብርሃም ሊያርድ ሊሰዋ ይዞ እየሄደ ካለው ይስሐቅ ይልቅ እግዚአብሔር ያዘጋጀው ያ በግ ተምሳሌትነቱ ስለ ኢየሱስ ነበረና እሱ በለጠ ማለት እግዚአብሔር ያዘጋጀው በለጠ። ምን ልላችሁ ነው? ምጸልየውም እንደዚህ ብዬ ነው። እግዚአብሔር ያዘጋጀላችሁን ማግኘት እንዲሆንላችሁ፣ እግዚአብሔር ካዘጋጀላችሁ ነገር ጋር መገናኘት እንዲሆንላችሁ፣ እግዚአብሔር ያዘጋጀውን ነገር መቀበል እንዲሆንላችሁ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር ያዘጋጀውን እንድትወስዱ እናንተ ያለፋችሁበትን እናንተ ዋጋ ያልከፈላችሁበትን ነገር ግን እግዚአብሔር ለእናንተ ብሎ ያዘጋጀውን ነገር በኢየሱስ ክርስቶስ ስም ማግኘት እንዲሆን መውረስ እንዲሆን ከዛ ነገር ጋር መገናኘት እንዲሆን በኢየሱስ ስም ጸልያለሁ። በዚህ ጉባኤ ውስጥ በዚህ ቦታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላኬ ሆይ ነገሮችን የሚፈልጉ ሰዎች፣ ትዳር የሚፈልጉ፣ ስራ የሚፈልጉ፣ እግዚአብሔር በቢዝነስ ሹት አድርጎ መሄድ የሚፈልጉ ብዙ ነገር የሚፈልጉ ሰዎች አሉ። አባት እግዚአብሔር በኢየሱስ ክርስቶስ ስም እነዚህ ሁሉ ሰዎች አንተ ካዘጋጀህላቸው ነገር ጋር እንዲገናኙ፣ አንተ ካዘጋጀው በረከታቸው ጋር እንዲገናኙ በኢየሱስ ስም እኔ ጸልያለሁ። አንተ ያዘጋጀከውን እንዲቀበሉ እንዲወርሱት በኢየሱስ ስም እኔ ጸልያለሁ። ከዛ ጋር ይገናኙ በኢየሱስ ስም፣ ያንን ይቀበሉ በኢየሱስ ስም፣ ያንን ይውረሱ በኢየሱስ ስም፣ ያ ነገር በእጃቸው ይግባ በኢየሱስ ስም። የትኛውም ነገር እግዚአብሔር አሰናካይ መሃላቸው እንዳይገባ፣ አዘጊ መሃላቸው እንዳይገባ ቃልህ እንደሚናገር በዚያን ጊዜ አልክ እግዚአብሔር ሆይ ወይን ተካዩ ወይን ጨማቂውን ያገኛል፣ ስንዴ ዘሪው ደግሞ ከአራሹ ጋር ይገናኛል እንዳልክ በኢየሱስ ስም ከድላቸው ጋር መገናኘት እንዲሆን፣ አንተ ካዘጋጀላቸው ነገር ጋር መገናኘት እንዲሆን እንዲወርሱት በኢየሱስ ስም ጸልያለሁ። ይሄ በረከት ይሄ የቃል እውነት በሁላችንም ላይ አካል እንዲለብስ ያልጠበቅነው ነገር ሆኖ እጃችንን በአፋችን እንድንችል እንድታስደንቀን እንድታስገርመን ከአንተ ዘንድ የተዘጋጀ ነገር በስማችን እንዲጠራ በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። አስደናቂ ተአምራቶች ይሁኑ፣ ድንቆች ይሁኑ። እግዚአብሔር ኤክስፔክት ያልተደረገ ነገር ይሁን፣ ያልጠበቅነው ነገር ይሁን በኢየሱስ ስም፣ አዲስ ነገር ይሁን በኢየሱስ ስም። ጌታ እግዚአብሔር ሆይ እኔ አንተን አያለሁ ብዬ አስቤ አላውቅም ነበረ። ነገር ግን እግዚአብሔር ዘርህን አሳየኝ እንዳለ ያዕቆብ ስለ ልጁ ለዮሴፍ እንደዚህ እንደተናገረ እኛ ያልጠበቅነው ነገር እግዚአብሔር ሆይ በኢየሱስ ስም ተአምራት እንዲሆን፣ ድንቅ እንዲሆን፣ አዲስ ነገር እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። እኛ ያልጠበቅነው ያላሰብነው ነገር ግን ከአንተ ዘንድ ይሁን የተባለ ከአንተ ዘንድ የተለቀቀ ነገር እንዲሆን በኢየሱስ ስም ጸልያለሁ። ተአምራት እንዲሆን ጸልያለሁ። ተአምራቶች ወደ እያንዳንዳችን ጉዳይ እንዲመጣ ጸልያለሁ። ድንቆች እንዲሆኑ፣ እግዚአብሔራዊ የሆኑ ነገሮች እንዲሆኑ በኢየሱስ ስም እኔ ጸልያለሁ። የተአምራት መንፈስ፣ የድንቅ መንፈስ፣ የኃይል መንፈስ የእኛን ነገር እየሳበ እንዲያመጣ እየጎተተ እንዲያመጣ ወደ ሁላችንም ጋር ደጅ እያንኳኳ እንዲያመጣ በኢየሱስ ስም ጸልያለሁ። ተአምራት እንዲሆን ጸልያለሁ። ተአምራቶች እንዲሆኑ፣ የተአምራት በሮች እንዲከፈቱ፣ አንተ ያዘጋጀው ነገር እያንኳኳ እንዲመጣ ተአምራቶች እንዲሆኑ ጸልያለሁ። አስደናቂ ተአምራቶች በኢየሱስ ስም ለሁላችንም እንዲሆን ጸልያለሁ። አስገራሚ ተአምራት ይሁን። እጅን በአፍ የሚያስጭን ተአምራት ይሁን። ይሄ ግሩም ነው ድንቅ ነው የሚያስብል ነገር ይሁን። በአብ ልጅ በኢየሱስ ስም ይህን ጸሎት ጸለይኩኝ። በኢየሱስ ስም አሜን። በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። በጣም እናመሰግናለን ፓስተር። ጌታ እግዚአብሔር ዘመንን ይባርክ። እንግዲህ ያልታሰበ በረከት አግኝተናል። አንተ በኩልም እግዚአብሔር
ከፍ ያርግ፣ እግዚአብሔር ይባርክህ እላለሁ። ኤቢ አለ ምናልባት። እሺ እስከዛ ድረስ ለናቲ እና እዚህ ላላችሁ ሰዎች ሁለት ደቂቃ ሰጣችኋለሁ። ቶሎ ቶሎ ባርኩና እንጨርሳለን፣ ሰዓትም ስለሌለን። ናቲ ያለ ይሰማል?